ከድንግል ማርያም የተለየች ነፍስ አትድንም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ሃይማኖት ለሆድ አይሸጥም። ሃይማኖታችን ከዘራችን መብለጥ አለበት። ሃይማኖታችን ከክብራችን መብለጥ አለበት። ሃይማኖታችን የምንደራደርበት አይደለም። አስፈቅደን እስካላመን አስፈቅደን አናመልክም። ራስ ላይ የበቀለውን ጸጉር ቅጫም ሲያበቅል ፎረፎር ሲይዝ መድኃኒቱ መላጨት ነው፣ አንገት መቆረጥ ነው። የትኛው ነው መድኃኒቱ? ያ ማለት ምን ማለት ነው? ቤተ ክርስቲያን ላይ ተተክለው ክህደት የሚያፈልቁ ከላይኛው ማይረግ እንኳን ቢሆኑ እነሱን መድኃኒቱ መላጨት ነው ማለት ነው። እግዚአብሔርን ወደዋለሁ፣ እሺ አቡነ ገብረ መንፈስ ቅዱስን አልወድም ጅል። የእግዚአብሔርን ሕግ ሳያውቁ ያገኙትን የሚናደፉ ማለት ያገኙትን የሚሳደቡ ማለት ወላ ቅዱሳን የለ ወላ እግዚአብሔር የለ ወላ እመቤታችን የለ ማንም አይቀራቸው ማለት ነው። እኛን ተውት። ክፉ ነገር ሲመጣ እግዚአብሔር ፈጽሞ ዝም ይላል። ለምንድነው ብላችሁ ከጠየቃችሁ እሳት እንዳይነድ በማጥፋት የሚደክም ደካማ አምላክ አይደለም። እሳት ነዶ እሳት ውስጥ በማኖር የሚታወቅ አምላክ ነው እንጂ የክርስቶስ መሆናችን እንዳንራብ አይደለም የሚያደርገን፣ እግዚአብሔርን እንዳንራብ ነው የሚያደርገን። እግዚአብሔር በደካማ ነገር ስራ ይሰራል። የግብፅን ባህር ሲከፍል ሲምንቱ አላወቀም፣ ጠጠር አላመጣም፣ ድንጋይ አላስጫንም። በሸምበቆ በትር ነው ባህር የሚከፍለው እግዚአብሔር። የእግዚአብሔር አብ ልጅ ሆነውን ወልድን የምትሰብከው እንዴት ነህ አሉት። እንኳን ወደ ሀገራችን በሰላም መጣ። እንዲህ እኮ ተመልከቱ። ሊገርሉት የወጡትን ሰውዬ ሰግደው ተቀበሉት። እባብ የሚፈራው ምንድን ነው? ከእባብ ለመሻል እኮ ቢያንስ መስማት አለበት። ሰዋል እንሰማለን። እግዚአብሔር ነግሮን ሰምተነዋል። እግዚአብሔር ቁረቡ ብሎን ቆርበናል። ታረቁ ብሎን ታርቀናል። ቂም ተው ብሎን ትተናል። ጆሮአችን አልሰማለ። አገልጋይ ሁሉ አይጸድቅም። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው። ሰይጣን 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል። ማታ 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። አዳምን ያሳቱበትም ሰዓት ስለሆነ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው። አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን የሚጠብቀኛል አለ። ሰይጣንን ፍጡር ስለሆነ ራሱ እግዚአብሔር ይጠብቀዋል። በ8ኛው ሺህ ምናምን አይባልም። እሺ ዓለም ሊያልፍ የሚችለው ሰው በዲያብሎስ ነገር ልክ ሲሆን ነው ይላል። ምንም ቢሆን ተመልከቱ፣ ከግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድን ነው ካላችሁ መዳናቸውን ሲያሳጣቸው ነው። ከሰይጣን ጦር የድንግል ማርያም ውሃ ጉልበት አለ። ሰይጣን እባብ ሲባል ክርስቶስም እባብ ይባላል። ሎቱ ስብሐት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር አምላካችን ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ ፍጥረታትን ምንም ጥቅም ለሱ የሚረባው የሚጠቅመው ነገር ሳይኖር ከባህሪው ቸርነት የተነሳ መላእክትን ደቂቀ አዳምን ለምስጋና ሌሎችን ለአንክሮ ለተዘክሮ የፈጠረ አምላካችን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት እግዚአብሔርን የወለደችልን የሕይወታችን መሶብ እሷን አይቶ ዓለምን የፈጠረ የድነታችን መሰረት ወላዲት አምላክ አእላፍ መላእክት ከመፈጠሩ አስቀድሞ በክንፋቸው ላይ ተጽፍታ ስላላቸው ተቀርጻላቸው እንድትፈጠር ሲናፍቋት የነበረች እናታችን ቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። አንድ ሰው ቤቱን አምናም እያፈሰሰ ከሆነ ዘንድሮም ካልከደነው ከርሞም ዝናብ ከከረመበት ቤቱ ሳር እያበቀለ ሰውየው መሰደዱ አይቀርም። ስለዚህ አምና የነበረን የተቀደደ ቤታችንን ሰይጣን በተንኮል የቀደደው ሕይወታችን ላይ
ኃጢአት የምንሰራበትን በር ለመክደን መሆን አለበት። ስንሰማ ማለት ነው። አንድ ቃል ስትሰሙ ወስዳችሁ እዚያ ላይ መጋረድ አለብን ማለት ነው። እንድናደርገው እግዚአብሔር ይርዳን። ይህን ካልኩ ለተወሰነ ደቂቃ ነው የምንማማረው። የትምህርታችን ርዕስ የሚሆነው እንደ እባብ ብልህ ሁኑ በሚል ይሆናል። የማስተምረው ብልሃትን ብቻ ሳይሆን እባብን ለምን እንሆናለንና የእባብ ክፋት ነው። 18 የሚደርስ ትርጓሜ አባቶቻችን ተርጉመዋል ስለ እባብ ማለት ነው። 18 ትርጓሜ አለ። እንግዲህ 18ቱን ትርጓሜ ተናገር ብትሉኝ መፈንዳቴ ነው እኔ ራሱ ማለት ነው። ስለዚህ እንደዛ ስለማይሆን ቢያንስ 3 ከነገርኳችሁ ይበቃችኋል ማለት ነው። እየሰማችሁ ነው አይደል? እንግዲህ ይሄንን እናንተ ርዕሱንም ስለምታውቁት ምዕራፉን ባልናገርም ደስ ይለኝ ነበር፣ ግን ልናገር አይደል? እንደ ስርዓቱ የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ነው ያለው። ታውቁታላችሁ። ባጭሩ ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ወአነ እፌንወክሙ ከመ አባግዕ ማእከለ ተኩላት። እኔ እናንተን እንደ በግ በተኩላ መካከል እልካቸዋለሁ ያለውን እንግዲህ እየተረጎምኳት ትንሽ ልሂድ። ምን ይላሉ ሊቃውንት ሲተረጉሙት? እንደ በግ በተኩላ በቀበሮ መካከል እልካቸዋለሁ አለ። ቀበሮ በሜዳው ስለሰፈረ በግን ከበረታ ዘግተውበት አይውሉም። ቀበሮ ስላለ በግ ተዘግቶባት አይዋልም። ግዴታ በግ ትወጣለች ነው። እናንተንም አላውያን ነገስታት ስላሉ ከሃዲያን ስላሉ በዓለም ላይ አጋንንት ስለሰለጠኑ እናንተን ከሃዲያን እንዳያገኟችሁ በሰማዕትነት እንዳትሞቱ ሃይማኖታችሁን እንዳትመሰክሩ አላውያን እንዳያስቷችሁ ብዬ ቤት ላይ ገነት ከትቼ የማኖራችሁ አይደለም። ግዴታ ትወጣላችሁ። ስትወጡ ግን ምን ሆኑ አለ? እንደ ርግብ የዋህ እንደ እባብ ብልህ ሁኑ አለ። ሊቃውንቱ ሲተረጉሙት ምን አሉ? በግን ቀበሮ አለች ብለው ቤት ዘግተዋት አይውሉም አሉ። እስኪ በሉ በግን በሉ። የት አትውልም? ግዴታ ትወጣለች። በዚያው ላይ ይዛችሁ ልትሄዱ የምፈልገው ቀበሮ አለች ተብሎ በግ አይዘጋም። ግልጽ ነው፣ አባባሌ ግልጽ ነው። ቀበሮ ስላለ በግ ይወጣል። ግን ምንድነው? እግዚአብሔር እሳት እንዳይነድ በማጥፋት የሚደክም ደካማ አምላክ አይደለም። እሳት ነዶ እሳት ውስጥ በማኖር የሚታወቅ አምላክ ነው እንጂ እግዚአብሔር ተመልከቱ፣ ቀበሮን በማጥፋት አይደክምም፣ በግን ይጠብቃል እንጂ በቀበሮ መካከል። እግዚአብሔር መከራን በማጥፋት አይደክምም። ለምን ቢባል የሚመጣው መከራ ሁሉ ከእግዚአብሔር የጥበቃው ኃይል በታች እንደሆነ ለማሳየት ነው። በሉ እስኪ የሚመጣው መከራ ሁሉ በሉ። ክፉ ነገር ሲመጣ እግዚአብሔር ፈጽሞ ዝም ይላል። ለምንድን ነው ብላችሁ ከጠየቃችሁ ሳጥናኤል አይደለም ተመልከቱ፣ ሐዋርያትን እኮ አስገርፏቸዋል። የንጉስ ልጅ ነኝ ብሎ የቴዎዳ ንጉስ ልጅ ነኝ ብሎ ሐዋርያትን ገብቶ እዚያ ጋር ነው ያሉት እያለ ሽማግሌ መስሎ እነ ቅዱስ ጳውሎስን ሞልጭ አድርጎ 3 ቀን አስገርፏቸው 3 ቀን እሳት አስነድዶባቸዋል። ስለዚህ ምንድን ነው መሰላችሁ 3 ቀን እሳት ሲነደድባቸውም በከብት ሲያስጎትታቸውም ስጋቸው እየተቆረጠ እንዲጣልም ሲያስደርጋቸው ሽንት ቤት ሲጣሉም ሲያስደርጋቸው እሳት ሲያስከትታቸው በመንኮራኩር እንዲፈጩ ሲያረጋቸው ነገስታት እንዲያርዷቸው ሲያደርግ እግዚአብሔር ዝም ይላል። ለምን ከተባለ የሰይጣን የመጨረሻ ኃይሉ በእግዚአብሔር ዘንድ ኢምንት ነውና። በእግዚአብሔር ዘንድ ሰይጣን የሚያመጣው መከራ ይኸውላችሁ፣ በደንብ ስሙ እሺ። አሁን በደንብ ስሙ። ሰይጣን የሚያመጣው መከራ ገና ከመጀመሪያው እግዚአብሔር ቢያጠፋው በዚህኛው መከራ እኮ አሸንፈው ነበር እንዳይል። ሰይጣን የሚያመጣው መከራ ከእግዚአብሔር የረድኤቱ ጥበቃ በታች ነው ማለት ነው። እስኪ በሉ ሰይጣን የሚያመጣው መከራ በሉ ከማን ረድኤት በታች ነው? ከእግዚአብሔር ኃይል በታች ነው። ከእግዚአብሔር ኃይል በታች ስለሆነ መከራ በክርስቲያኖች ላይ ሲመጣ፣ ቀበሮች በክርስቲያኖች ላይ ሲሰለጥኑ፣ ክርስቲያኖች ሲታረዱ፣ ክርስቲያኖች ሲሰደዱ እግዚአብሔር ዝም የሚለው ለምንድን ነው ከተባለ በዚያ ስደትም እንኳን ቢሆን እግዚአብሔር ስደቱን በስደታችን እንድናሸንፈው ስለሚያደርግ ነው። አላውያን ነገስታት የሚያመጡት መከራ
ከእግዚአብሔር የረድኤት ጥበቃ በታች እንጂ ከእግዚአብሔር ኃይል በላይ አለመሆኑን ለማሳየት እግዚአብሔር ዝም ይላል። ዝም ብሎ ግን በመከራ እንድናሸንፍ ያደርጋል። ለዚህ ነው ቅዱስ ጳውሎስ ምን አለ? በመከራዬ እመካለሁ አለ። እስኪ በሉ ንገሩኝ እንጂ። ከዚያ ተመልከቱ፣ በምን የምትመካው ስንለው እትሜካ በሕማሜ፣ እኔ የምመካው በበሽታዬ ነው አለ። ለምን ስንለው ተመልከቱ፣ ከመ ይኅድር ኃይለ ክርስቶስ በላዕሌ፣ የእግዚአብሔር መሆኔ መታወቂያው፣ የእግዚአብሔር መሆኔ መታወቂያዬ እኔ መከራ መቀበሌ ነው። ለምን ካላችሁን ፈጣሪ የመከራ ተቀብሏልና አለ። ለዚህ ነው ሊቁ ሲናገር ድውዩ ጳውሎስ ድውያንን ይፈውሳል። በሽተኛው ጳውሎስ ተመልከቱ አካሉ ሳይሆን ልብሱ ይፈውስ ነበር። በሽታ የነበረበት ቅዱስ ጴጥሮስ አካሉ ሳይሆን ጥላው ይፈውስ ነበረ። እነሱ እየሞቱ የሞቱትን ያስነሳሉ። እነሱ እየጨለመባቸው ለጨለመባቸው ብርሃን ይሆናሉ። እነሱ እየታሰሩ የታሰሩትን ይፈታሉ። እነሱ እየተራቡ የተራቡትን ያጠግባሉ። እነሱ እየተቸገሩ ችግረኞችን ነፃ ያወጧቸዋል። ስለዚህ ተመልከቱ፣ በዚህ የተነሳ ተመልከቱ ክርስቶስን ይመስሉታልና መከራ ወደ ክርስቲያን ሲመጣ ዝም የሚለው እግዚአብሔር እርሱን እንድንመስል ስለሚፈቅድ ነውና በመከራ እንድንመስለው መድኃኔዓለም ይርዳን።